የሚያውቅ ይንቃችኋል፣ የማያውቅ ደግሞ ያከብራችኋልና ብዙ በአካባቢው ላይ የታናኩና የተዋረድኩ ነበር። ለምን ፓስታ ነው፣ 7 ብር ቀይ ወጥና ቅቅል ነው። ጋዜጣ ማውጫው 11 ብር ነው። ብበላበት ከ4 ኪሎ ልቀር ነው። ልብላበት ልብላበት ደግሞ ክርስቶስ አባቴም እናቴም አዋረደን ይላሉ። ምክንያቱም ይሄ ማህበራዊ ኑሮ ታውቁት እድር ገቢ ነገር ያስጨሳል፣ ያስጦዛል፣ ያስቅማል፣ ያሳብዳል። ከዛ ብቻዬን ቁጭ ብዬ እሞለጨዋለሁ። ይሰድቡኛል። የሚሰድቡኝ ማን ናቸው? የሚያውቁኝ፣ እዛው የሚያውቁኝ። እንዲሁ እኮ አይዞ በርታ ደሞዝ ይመጣ ይባላል እኮ። ስሜም ኢሳያስ ነበረ። በወቅቱ ጋዜጣ ተብዬ በጋዜጣ ጠራ ነበረ። ጋዜጣ ምን አለ የሚያቆኝም የአካባቢ ወጣቶች ጓደኞቼም የሰፈር ሰውም ጋዜጣ ምናምን እባል ነበረ። ብዙ ሰው ደግሞ ያው የሚያውቅ ይንቃችኋል፣ የማያውቅ ደግሞ ያከብራችኋል እና ብዙ በአካባቢው ላይ የታናኩና የተዋረድኩ ነበረ። ለምንድን በአካባቢ የነበሩት እኩዮቼ በቃ ቤተሰብ ወላጅ ጫማ ይገዛል፣ ልብስ ይገዛል። ወጥቶ መስራት በዛ ጊዜ ከ18 ዓመት በፊት አሁን ነው ህብረተሰባችን በአነስተኛ ስራ በጥቃቅን ነገር እያመንን የመጣ ነው አይደለም እንዴ? በፊት ግን በጣም እኮ ያሳፍራል። እና እንደው የሆነ ምግብ ቤት ከዛ ጋዜጣውን ተውኩኝና ወደ ማስታወቂያው ስራ ተሸጋገርኩ። ተሸጋገሬ እንደው ዝም ብዬ እዛች ጋር ጨጨብሳም እንደ ሰው ፍርፍርም ለመብላት ስገባ አታቂውም እንዴ እኮ ጋዜጣ ሻጭ ነበር። መኪና ጣቢ ነው፣ በሽታ ነው እንዴ ላለው ይተቋቋሙብኛል። አፎርድ አድርጌ ከፍዬ እኮ ነው የምበለው። ግን ልክ ባለፍኩበት አሁን አይሉኝም እኮ ያኔ ግን በጣም ይተርስ ምን አድርጌ ነው ሳስበው ራሱ በቃ ማለት ያማል ያማል እኮ እና ስላለፍኩት ነው። እና በጣም ያንቋሽሹኛል፣ በጣም ዲስሪስፔክት ያደርጉኛል። እኔም ምንም ቅንድብ የለኝም፣ ሼም የለኝም። ጥርግ አድርጌ በልቼ እየተገለማመጥኩ እንደውም እየባሰብኝ እጥቼ እሄዳለሁ። ምክንያቱም በዛ ጊዜ ደግሞ አትክልት ቤቱ ጋር ጋዜጣ በሚሸጥ ሰዓት በጣም ትኩስ ቅቅል 6 ሰዓት ተኩል ፍትህ ሚኒስቴር አለ፣ እዛ መካነ ኢየሱስ አለ፣ አዋሽ ባንክ አለ፣ ንብ ባንክ አለ። እነዛ ሁሉ ሰራተኞች 6 ሰዓት ተኩል ሲል ይመጡና ጥብሳቸውን፣ ቅቅላቸውን፣ ቀዩጣቸውን ምናምን በላ አድርገው ሄዳ እኔ ጋዜጣ ይዤ በሩ ላይ ሽታው መድኃኒዓለም እንዴት እንደሚያጥወለውል ከዛ አስቡት። 6 ብር ፓስታ ነው፣ 7 ብር ቀይ ወጥና ቅቅል ነው። ጋዜጣ ማውጫው 11 ብር ነው። ብበላበት ከ4 ኪሎ ልቀር ነው። ልብላበት ልብላበት ክርስቶስን ነው ምላችሁ። ፈጣሪ ምስክሬ፣ በእንደዚህ አይነት ትግል ሳልበላበት የጋዜጣውን ህይወት አስቀጠልኩት። ማለት ብቀርስ እዛ አስፓልት ላይ እንዲህ አይነት ነገሮች የእውነት ናቸው። አልፈዋል፣ አለፉና ምንድነው የህይወት ጥያቄ አለኝ። እኔ ሁሉ ጊዜ አልቆመም። የማልቆመው ለምንድን ነው? እንዲህ ሁሉንም ሳያቸው እንደዚህ በአማረ ቤት ውስጥ ዝናብ የለ፣ ፀሐይ የለ፣ ዳቦ የሚሸጠው ዳቦ እንደዚህ ነው፣ ብርሃን ፀሐይ አይመጣው፣ ዝናብ አይመጣው፣ ሻይ ቤቱም እንደዚህ። እኔስ ፈጣሪ አምላክ መቼ ነው እንደነሱ ፀሐይ ዝናብ ሳይመታኝ ስራዬን የምከውነው የሚል ጥያቄ ወደ ኢሳያስ ጋሻው ታደሰ ጎሹ ጉልማ ጭንቅላት ውስጥ መጣ ማለት ነው። ተግባባል? ይሄ ነገር ሲመጣ የእውነት ነው ምላችሁ ወዲያው ምንድን ነው ማለት የጀመርኩት፣ እንዴ እኔ ግን እንዴት ነው ማድረግ አልችልም ማለት ነው። አሁን ብሬ ካፒታሌ ድሮ የት ነው የተማርኩት? አጼ ቴዎድሮስ ነው። እዛው በባምቢስ ጀርባ ነው፣ ካወቃችሁት አጼ ቴዎድሮስ የሚባል ነው። ከዛ ከአጼ ቴዎድሮስ አባቴ የግል ትምህርት ቤት ነው፣ 10 ብር ነበር እየተከፈለ የምንማረው። ከአጼ ቴዎድሮስ ወደ
መንግስት ትምህርት ቤት ሄድኩኝ። አባቴ 10 አለቃ ጋሻው ታደሰ ይባላል። የደርግ ወታደር ነው። ላይፍ ኢህአዴግ ሲገባ ልጅ ነበርን። ሲዛባብን በቃ የመንግስት ትምህርት ቤት ሄድኩኝ። 10 ብር መክፈል አቃታት እናቴ ማለት ነው። የወር ትምህርት ቤት አንደኛም ትምህርት ቤት ውስጥ ቁጭ ብዬ አስተማሪዎቹ ይመጡና የደርግ ወታደር ልጅ ተነስ ሲል ብድግ፣ የነፃ ተማሪ ተነስ ብድግ። ሽምቅቅ ተከፍሎልን የምንማር ሰዎች በሆነ ሌሊት ታይም መክፈል አቃተን ተባለ። ከዛ እናቴን አስወጪኝ ከዚህ ትምህርት ቤት፣ ምክንያቱም ከፍሎ የሚማሩ አሉ። እኔ ደግሞ 10 ብር እናቴ መክፈል አቃታት። ሁለት ወንድሜም አለ እኔም አለ። ከዛ ወንድሜ ጨርሶ ነበር ወጣ። እኔ ግን የመንግስት ትምህርት ቤት ገባው። ከዛ ምስራቅ አጠቃላይ ነው የገባሁት። አጼ ቴዎድሮስ የተማለ ቦሌ ነው የሚመደበው። ትንሳኤ ብርሃን የሚባል ካዛንቺስ ጋር እዛ ገባው የመንግስት ትምህርት ቤት። ተገላገልኩ። የሚሰድበኝም የለም። የነፃ ተማሪም አልባልም፣ እኩል ከተማሪዎቹ ጋር ማለት ነው። ይሄን ያገናኘውላችሁ ምስራቅ አጠቃላይ ሄድኩኝ። እንግዲህ ከባምቢስ ምስራቅ አጠቃላይ 22 ወርዳችሁ በግር አቀበቱን ሰንጥቃችሁ በግር እስከዚህ ታክሲ ይሄዳል። ከዛ ደግሞ አቀበት አለና እንደዚህ አይነት መንገዶችን አሳልፍ ነበር። ከዛ እዛ ትምህርት ቤት ስገባ ከዚች የምሰራራትን ገንዘብ ተማሪው እግሩ ሆድ ውስጥ እስኪገባ በእግሩ ይኳትናል። ኢሳያስ 55 ሳንቲ ነበር ታክሲ ከፍዬ ድርስ አቀበቷን በእግሬ ሽምጥጥ። ከዛስ ላይብረሪ ከሰዓት ላይብረሪ ደግሞ ውላለሁ። ላይብረሪ ደግሞ ሽልጦ ወይም ግድግዳ የሚባል ሙልሙል ዳቦ ካወቃችሁት አሁን ላይኖር ይችላል። እሷን ላይብረሪ ከሰዓት በዳቦ ሀብታም ነኝ። ማንም ያንን የሚያገኝ የለም። ያንን ሁሉ አለቅባችኋለሁ ለተማሪ፣ ምክንያቱም ገንዘብ አለ እና እንደዛ እያለን ሽልጦ የሚሸጠውን ባጥር ነው፣ እናቶች ነው የሚሸጡት። ሰዓቱን ያውቁታል። እንደዛ እያልኩ ላይብረሪ። ከዛ ልክ ሰዓቴ ሲደርስ 9:30 ምናምን ስንለቀቅ በእግሬ ቶሎ ወጥቼ ከሰዓት ጋዜጣዬን ይዛለሁ፣ ዳቦ ላላካለሁ ምናምንና ተማሪዎቹ ከምስራቅ አጠቃላይ ሲመጡ አብረን ተምረን እኔ ጋዜጣ ይዤ ያዩኛል፣ ይደነግጣሉ። አሁን አብሮን ተምሮ ከወንበር ተነስቶ አሁን ጋዜጣ ሻጭ በጣም ነው በቃ እምዘገንናቸው። ከዛ በዛ ጋር የሚመጡ ሁለት በዛ ጋር ሄዳሉ፣ በዚህ ጋር ደግሞ ሁለቱ ይመጣሉ። በሽታ እንዳለበት ሰው ያዩኝና ይደበቃሉ። በጣም ያሳዝናል። ያው የግንዛቤ እጥረት ነው። በዚህ ጋርም እንደዚህ ይደበቃሉ። ከዛ እኔ በሽታ አለብኝ ኦር የሆነ ነገር ልካርለ ኦኬ በቃ እና ያፍራሉ። ትምህርት ቤት ውስጥም ቁጭ ስል የሚያወራኝ የለም፣ የሆነ ተገልያለሁ ምናምን። ኦኬ ችግር የለውም ብዬ ይሄ ሲሆን እነሱ በሚመጡበት ሰዓት አይና እደበቅላችኋለሁ ደስ እንዲላቸው እስኪያልፉ ማለት ነው። እንደዚህ ልና ገባለሁ። ልክ ሲያልፉ ጋዜጣዬን ይዤ ወጥቼ እሰራለሁ ማለት ነው። በስሎና አውቆ መፈተንና በልጅነት መፈተን በጣም ከባድ ነው። በዛ ሰዓት ላይ እንደው መድኃኔዓለም ፈጣሪ ረድቶኝ ያለፍኩት እንጂ ይከብዳል። ከዛ በተጠረቃቀመች ገንዘብ በ53 ብር አካባቢ ተራርፋኛለች። እዛም ቤትም ደግሞ አባቴም እናቴም አዋረደን ይላሉ። ምክንያቱም ይሄ ማህበራዊ ኑሮ ታውቁት የለ እድር ቡልቡላ የሚባል እድር አላት እናቴ። ቡልቡላ ታውቃላችሁ? ድንኳን የሚጥሉ ሰው ሲሞት ምናምን ድስት ምናምን የሚያስገቡ ማለት እና የዛ እድር አባል ነች። እና አባቴም እንደዛው እና ምን ይላሉ? አይ እንደው ነጠላቸውን ለብሰው አይ ይሄኛው ነው እኮ የተበላሸባት ከ6 ልጆቿ። አይ ለቅሶ መድረስ አልቻሉም። አባቴ ሰርግ መሄድ አልቻለም። ቁጭ ብሎ ከኋላ ያወሩበታል። አይ ያቶ ጋሻው ልጅማ ምን ተበላሽ፣ ከ6 አንዱ ቢገማ መቼስ ልጅ ነው፣ ቆርጠው አጥሉት ምናምን። ለምን ስለሰራው፣ ለምን አስፓልት ስለተሻገርኩ ዱርዬ። በቃ ያ ነገር ደግሞ እልያስ ይዘኛል በጣም ይሄ ነገር ምን መሆን አለበት? እነሱ አስፓልት ወጣ ማለት ዱርዬ ሆነ ነው። በዛ ጊዜ የነበሩት ቤተሰቦች ጠቅላላ እኔ ዱርዬ አይደለሁም። ስለዚህ ለዱርዬነቱ ግን በጣም ቅርብ ነበርኩኝ። ለጫቱ፣ ለሲጋራው፣ ለሁሉ ነገር ቅርብ ነበርኩ። ያንን ነገር
ብሞት አላደርገው፣ እስካሁንም አላደረኩትም። ግን የተደረገብኝ ነገር ያስጨሳል፣ ያስጦዛል፣ ያስቅማል፣ ያሳብዳል። ምክንያቱም እኔ አሁን ባብድ እንዴ እዚህ ዳይ ድሪምስ አስተምሮን ጤነኛ እኮ ነበር። አንተ አበደ ኢሳያስ የማስታወቂያ የሚሰራው ስዕል የሚስለው ምናምን። ከዛ አበድኩ። አብጄን ብመለስ ተነሳበት ነው የምትሉኝ። መካከላችሁ መቀመጥ አልችልም። ተግባባን። የምናሳብደው በመዋጮ ነው አይደል? ወላጅ ያዋጣል፣ ወንድም እህት ያዋጣል። እነሱ ነው እኮ መጀመሪያ የሚያሳብዱ። ይቺ ይሄ አይረባም፣ ይቺ የትም አደርስም፣ ይሄ የትም አይደርስም። አያርሙንም፣ አያርቁንም። እንዴት አበደ ብላ እንጠይቃለን። ያበደ ሰው እንዳይመታ እንዳይፈነክት ጭራሽ አይፈነክተንም። እስቲ ተጠግተና ላውራ ብለን አቅፈን ተጠግተን ያበደን ሰው ብንጠይቀው ወደ ጀመርኩበት ሰንሰለት ስመለስ ከጋዜጣው ከመኪና ማጠቡ ቀጥሎ ያ ሊፈለሰፍ ነው ኢሳያስ ማስታወቂያ። በልጅነቴ ያው ትምህርት ቤት ውስጥ ልክ መምህራን ከወጡ በኋላ ብላክቦርድ ላይ ወጥቼ በቾክ አንዳንድ ፊደሎችን ጽሁፎችን አይ ነበር። የኒዶ ማስታወቂያ፣ የኮካ ኮላ የድሮ ማስታወቂያዎች ታውቋቸዋላችሁ። ፔፕሲ አለ እና እነዛም ማስታወቂያዎች ይሰራለሁ። ከዛ ያው በትምህርት ቤት ውስጥ ማን የሰራው ሲባል ያው ነፃነት አልነበረም። ብገረፍስ ብመታስ በሚለው ረን ያደለው እደበቃለሁ ምናምን እና ያ ነገር ትምህርት ቤት ነበረ እምሰራው የነበረውና ከዛ ለራሴ እንዳልኳችሁ ቅድም ራሴን እንዴ ይችላልው ማለት ነው በወጣ ይከፈለኛል የሚለው ነገር ነበረ። ከዛ መስራት እንዳለብኝ እንደምችል በውስጤ ለራሴ ማረጋገጫ ሰጥቼ የትኛውም ዲፕሎምም ዲግሪም በላይ ላይ የለም እስካሁን ድረስ ማለት ነው። 12ኛ ክፍል ነው ያጠናቀቅኩት። ግን ምንድነው የግዴታ ለመቻሌ እኔ ነኝ ሰዎችን ሄጄ አሳዩኝ እስቲ ሲልክ ስክሪን እንዴት ነው፣ ህትመት የሚሰራው እንዴት ነው፣ ማሽን የሚመጣው ከየት ነው፣ በሩ ዝግ ነው። ኮምፒውተር እንዴት ነው ዲዛይን የሚሰራው፣ በሩ ዝግ ነው። እንዴት ነው ወረቀቱ ከየት ነው የሚገኘው፣ በሩ ዝግ ነው። እኔ እዚህ ውስጥ 500 ሰው ቢኖር ለ500 ሰው እኔ የምሰራው ገና አልተጀመረም። ነግራችኋለሁ። ቤቴን በሙሉ ነው ማሳያችሁ። ተግባባል። እኔ ግን በዛ ጊዜ ፈተኑኝ። ከዛ በቃ በእጄ እየሰራው ራሴን በራሴ እያስተማርኩ እያበላሸው እያረምኩ እየተሰደብኩ እየተዋረኩ ደግሞ የሚችል ይመስለኝ ሌባ ገንዘቤን በልቶ ምናምን ተብለው እየሮጥን ምን እያልንም እየተመታንም እየተሰደብንም ለመር ነው ዘርፉን። ኢሳያስ ማስታወቂያ ብዬ ባምቢስ ላይ በስኬል አሁን ራሱ አልደግመውም ፊደሉ አንዱ ፊደል ከአንዱ ፊደል አይበላለጥም። ጽድት አድርጌ ኢሳያስ ማስታወቂያ ብዬ ሙቄን ቀባሁት። አቡጀዴ ገዛው ከሾላ ሙቅ ቀባው ወተርኩኝ። ኢሳያስ ማስታወቂያ ብዬ ከቁራሌው የገዛሁት ጠረጴዛ 18 ብር 5 በጣም የድሮ ቻይና ቀለም ታስታውሳላችሁ የሚሰነፍጥ እነሱን 5 ቀለም ገዛው በ25 ብር 5 ብር ነበሩ። ከዛ እሱን ገዛው 25 ብር 18 ብር ኮካ ኮላ ጠርሙስ አለኝ፣ ጋዝ ብሩሾች አሉኝ። ኢሳያስ ማስታወቂያ አልኩ። ጠረጴዛ ላይ ቁጭ አልኩ። ከዛ ስራ መጠበቅ ጀመርኩኝ። ስጠብቅ የሚያጣብቀኝም ሰው ጠፋ። ከዛ ብቻዬን ቁጭ ብዬ እሞለጨዋለሁ። ይሰድቡኛል። የሚሰድቡኝ ማን ናቸው? የሚያውቁኝ እዛው የሚያውቁኝ እንዲሁ እኮ አይዞ በርታ፣ ደሞዝ መጣ ይባላል እኮ። ደግሞ በዚህ ሊያጭበረብር መጣ፣ ደግሞ በዚህ ሊሰርቅ መጣ። አያችሁት? ልጅ በቃ እኮ አርፎ አይቀመጥም። ስማቸውን ብጠራቸው ደስ ይለኛል አሉ እኮ። እባክህን በየሚዲያው
በልጅነቴ ወዲያ ወደ ዕውቁና ስለመጣው ሙልጭ ያኔ እንዲያርጋችሁ አረ ስለ እግዚአብሔር በቃ አሁን ይቅር በለን። ያኔ ተሳስተን ነው። ለእኔ ሁሉም ሰው እኩል ነው። ሰው አልንቅም። ሁሉም ሰው በሱ ባሪያ በአምሳያው ነው የፈጠረን። ሁላችንም እኩል ነን። የምትከተለን መልካም ስራችንን ቅድም ነግሬያችኋለሁ። ወደ 3 ወር አካባቢ ተቀመጥኩኝ ማለት ነው። እና ያ 3 ወር አንደኛ ቤተሰብ ራሱ ቅድም እንዳልኳችሁ አዋረድከኝ። የአካባቢው ሰው ወላጆቼ ላይ ተጽዕኖ አድርጎባቸዋል። እና አዋረድከን፣ ምን አጥተህ ነው? የሚበላ አላጣህ፣ የሚለበስ አላጣህ፣ ስማችንን ከምታስጠፋ ምናምን አባቴም እናቴም ነበረ። ከዛ ከነሱ ጋር የሚያገናኘኝ ምንም ነገር የለም፣ መኝታና ምግብ ነው። ስለዚህ መኝታውን አይከለክሉኝም፣ ምግቡን አቆማለሁ ብዬ ምግቡን አቆሜ በዛ ጊዜ ባምቢስ አካባቢ ከታላቅ ወንድሜ ጋር ቆሻሻ የሚጣልበት ሽንት የሚሸናበት ቦታ ነበረ። በትንሽዬ ላሜራ አደረገንና እሷን አካባቢ ከልለን እዛች ጋር ማስታወቂያውን አደረግን። እንዳሁኑ ደንብ አስከባሪ አልነበረም። ጊዜውም ረድቶናል። የሚያባረርም የሚያሳድድም አልነበረም። ጊዜውን ተጠቅሜ ኢሳያስ ማስታወቂያ ተከፈተ። ቁጭ አልኩኝ። ብጠብቅ ምንም ስራ የለም። ሰውም የሚያወራኝ የለም፣ የሚጠይቀኝም የለም። የማስተናግደው ቅድም እንዳልኳችሁ ስድብ ነው። ይሄ አጭበርባሪ፣ ይሄ አምታች፣ ደግሞ በዚህ መጣ፣ በዚህ ሊያደናግር መጣ። እንዲህ አይነት ነገር ነበር የማስተናግደው። ከዛ እነዚህ ሰዎች እውነታቸውን ነው ማለት ነው አልኩኝ። ፖሊስ አልያዘኝም። ሰርቄ ሳምታታ እያዛለሁ። መቼም 3 ባመልጥ ወይ 1 ባመልጥ 2 ባመልጥ በዛኛው እያዛል። ምንድን ነው ምናምን ብዬ በጣም ማሰብ ጀመርኩና አይ እውነታቸውን ነው፣ እውነትም ደግሞ አይችልም ይላሉ። ምክንያቱም እውነታቸውን ነው። ምንም ዲግሪም ዲፕሎምም እንዳልኳችሁ የለኝም። ለሰዎች ሪፈረንስ የሆነ ነገር ይፈልጋሉ፣ ማረጋገጫ። ተመርቆ ወይ በድንኳን ውስጥ ምናምን እልል ተብሎልኝ ቢሆን ኦኬ፣ አትሊስት ያንን ጋራንቲ ያደርጋሉ። ምንም የሌለው ሰው ነኝ። ካፒታልም የለውም። ቤቱ እንዳልኳችሁ 53 ብር ነው። ከዛ ስጠብቅ የሆኑ ሰውዬ ቮልስቫገን መኪና ይዘው መጡና ቱታ ታትማለህ አሉኝ። ሁሌ ያስፈልጋቸዋለሁ። እንደውም ሰውየው 22 ማዞሪያ ጋር መተማ ሆቴል ይባላልና ታትማለህ አሉኝ። አረንጓዴ ቮልስቫገን መኪና ነው። ቱታ ታትማለህ? አዎ። አንዱን በስንት? 10 ብር 20 ቱታ ነው። በ200 ብር ተነጋገርን። ከዛ ቀብድም ምንም አልተቀበልኩ። እኔ ሰውዬ እንደው ይህን ቱታ አምነውኝ በዚህ ቤት ጥለውት ይሄዳሉ? እኔ ጥያቄ ስራው ምናምን ተዉት። ካሁን በወጡ ነው ጥለውት ቱታውን በወጡ። ምክንያቱም ቱታው እኔ ብሸጥም ቤቱ ቢሸጥም ቱታውን አይገዛው ሲሄዱ። ከዛ ወጣሁኝና ከባምቢስ ታች ገና ዳቦ ቤት እስከ ኡራኤል ባቡሩ አልገባም ነበር። መኪና መሸኘት ትችላላችሁ ባይናችሁ። እና አንድ ዩተርን ነበረው ኔክስቱ ባምቢስ። እንዳይጠመዘዙና እንዳይመጡብኝ እዛው ፍትህ ሚኒስቴር ጋር እንዳይቀበሉ ብዬ ሸኘኋቸው። አይጠፉ እግዚአብሔር ይመስገን ብዬ የመጀመሪያ የስራ ድንግልናዬን ለዛ ቱታ በዛ ያበቃም። እኔና ቱታው እዛው ቆርቆሮ ቤት አብረን አደረ። ምክንያቱም ብሰረቅስ ይህን ያህል ነው። በቃ ኮንፊደንስ የጠፋው። በምን ልተማመን? በራስ መተማመኔ አካባቢ ላይ ያለው ህብረተሰብ እንዳልኳችሁ አዋተው አጥፍተውታል። በምን ልተማመን? ሶኔና ቱታው እዛው ቆርቆሮ ቤት ነው፣ መሬት ነው። ይሄ ላስቲኩ ይሾላ ምንጣፍ አወቃችሁት? አፈር ቤት ለሚነጠፈው እሷ ትንሽ እያለች እዛው ላይ ተንከባልዬ ቱታውን ለብሼ ነቃው። እሳቸው ስንት ሰዓት? ወደ 5 ሰዓት 4 ሰዓት መጡ። ሰጠኋቸው። እና ስራ ስለሌለ ነው እንጂ ኢሳያስ ከዚህ በኋላማ ስራ አለ። በቃ ለዘመናት የሚሆን ጉልበት ነው ያካበትኩት። መጀመሪያም እንደምታዩኝ ፍጥጥ ግግም ያልኩ ሰው ነኝ።
ምንም መስሚያ ይድፍን ነው። ስንት ስድብና ውርደት አስተናግጄ የመጣው ሰው ነኝ። ዱ አይ ኬር? አይ ዶንት ኬር። እንደዚህ ስለሆነ ከዛ ስራ የለም፣ ስራ ይመጣል። ኢሳያስ ጋሻው ተረጋጋ። ቁጭ ብዬ ስጠብቅ ደፈጣ ሲያያዝ ካሁን ይመጣል ስል የሆነች ነገር ጠብ ስትልልኝ እሷን ስሰራ ጠብ ስትል ሰራርቼ ሲሄድ ምናምን ከዛ በዚህ አላበቃም ውጊያው። እዛው የሚፈትናችሁ የሚያውቃችሁ ሰው ነው። የማያውቃችሁም አያውቃችሁም፣ ያከብራችኋል። እኔ አሁን እናንተን ስለማላውቅ አከብራችኋል። ያወቅኩ ሲመስለኝ እኮ ነው የምንቀው። የእኛ ችግር ይሄ ነው። ተግባባት። ግን እናንተ ውስጥ ወላጆቻችሁ አያውቁ ምን እንዳለ የወለዱን እኔ ውስጥ ምን እንዳለ ማንም እናንተ ውስጥ ነገ ጠዋት ምን ላይ እንደምትደርሱ እኔ አላውቅም። ሰው ግን በቃ በጭቃ ልክ ክረምት ሲሰራ እንደፈጠር ነው በጭቃ እንደሰራ ነው አድርገን ፕሪዲክት እናደርጋለን፣ እንገምታለን። ይሄ የትም አይደርስም፣ ይቺ የትም አትደርስም። ከዛ አንተ ይሄ የትም አትደርስም የተባለ እዚህ ደረሰ ምናምን ተግባባ። ሰርፕራይዝ ይሆናል። ምክንያቱም እኔ መድኃኒዓለም ይሆን እዚህ 1000 ሰው መሃል እንደዚህ ፊት ለፊት አከበረኝ አይደል እንዴ? ከዚህ በላይ አለ? ስለዚህ